አቤት አቤት ምንድነው? ድጋመሽ ማን ነው? ክፈት። እንዴት አመሻ? እግዚአብሔር ይመስገን። እንዴ እናንተ ናችሁ እንዴ? ምን ተስኖት? ለምንድን ነው ለምን ተቆምከው? ኧረ አልጠቆምኩም። አታሽ ኧረ ሳስቸኝ ይቅር በለኝ። ምን ተስኖት? ሰው ነህ ወይስ ጎፈር? ሰው ነህ ወይስ ጎፈር? ሰው ነኝ። ሰው አየህ፣ ሰው አይደለም። ትሰራላችሁ እናንተ? ወደ ቤታችሁ ወደ ተባረሪ ቢመጣችሁስ? አሁንም እነኛው ጉዶይ ናቸው። ሀረዲያ እንዲያው በነጋ በጠባው መፈላለግ እንዲች ናት እናሸቱ አሁን ዝም አለ መሰለኝ። አዎ ሳይበታተኑ አይቀሩም። እንዲያው ቆይ ግን መች ነው መፈላለጉን የሚተውት?
ይኸው አንደኞቹ ሲወድቁ ነው። መቼም አንድ ሀገር ላይ ሁለት ሽፍታ አብሮ አይኖር። ሀረዲያ ሀጉል ባህል ብዙ ጎዳህ እንደ ፍሬው? ትንሽ ነው በጎን ነው ጫር ያደረገኝ። ስንት ነበራችሁ ስትሄዱ? መስፍን ስትሄዱ ስንት ነበራችሁ እያልኩ እኮ ነው። ሁለት ነን። እሱ ግን አንድ ነበር አይደል? አዎ። ጥሩ ናብራባታችሁ ተሰሩ እናንተ። ሆናቸው ምጭናቸው ካብበ ሙናታ ትንሽ ጥይት ብጤ ጫራ አድርጎኝ ነው። ምን ጥይት? ካናሸቴ ጋር ስሙን አትጥረብኝ። እንዴት አረፈርሽ? ምን ነው ደነገጥሽ እንዴ? አይ ለድንገት ነው። ለነገሩ ታስታውቂያለሽ፣ ልባም ሴት ነሽ። እኔማ እኮ ተያሽው ውሃ እንድታምሽ ልልሽ ነበር። ታዲያ እንደሱ አትልም? አሃ አጅሬ ነው እንዴ? ታዲያ ግድ የለም ጣጣ ካልሽ እንግዲህ እግዚአብሔር ይስጥልኝ ያክብርልኝ። አሜን። ማሽላ ጠባቂ ሆነሻል መሰለኝ እሸምትዬ በዳፋፍሽ አማረ ወራስ
እንደው እሱ መሆኑን ሳውቅ እኮ ነው ድንግጥ ያልኩት። እሺቴ እኮ እንደ ሽፍትነቱ አይተናኮልም። ይዋህ እኮ ነው። እሱስ እኮ አሁንም ያስታውቃል። ቆይ ግን መንግስት እነሱ ለመያዝ አይሞክርም? እነማን እንዴ? እሸቴንም ሆነ አቶ ሽፈራው ነው። አይ ለፊ ቢልሽ የዱር አራዊትን ማን ይዟል ብለሽ? እንዴት? ሁለቱም በየዱሩ እኮ ነው የሚውሉትም የሚያድሩትም። አቶ ሽፈራው የሚባለውን ግን ከርበታ ይቻላ እዚያ ደሞ እሱን አየሽው አላየሽው? ጭራቅ እርጉም እኮ ነው። እንዴ አንተ ታውታለህ? አይ እንግዲህ እንደምን ይሻል ጥያቄ አታብኝ። በላ አድርገሽ ተነሽ። ናንቺ ታለችም ብላ አረተና ትንሽ ብላ ወራ ምን ያስገነፍል? በልና እንሂድ። ደሞ የሆነ ጊዜ አንዷ መጣችና ዘመዱ እኮ ነኝ አወቀኝ አለችው። እሱ የሚላጥሩ ነው። ምን አላት? እንዳምንሽ እስቲ ገንዘብ ስጭኝ አላላት? አይ እንደው እንዴት ያለው ገምጭ ነው በይ። እንደው እሱ ነገር ግን ደህና ነው? ደህና ነው። ምን ይሆናል ብለህ ነው? ትንሽ መርገጫው ነበር ዛግ ያለው አስተካክየዋለሁ። ፍሬ ያለው ታዲያ? አንተ እውነትም ረስተዋል ማለት ነው። ዝናር ሙሉ ነው። እንዲሁን ለክፉ ቀን ይሆነናል። አዎ ሃይ ሀጅሪት ደገፍ ብላለች። ታሪክ አንቺ ታሪክ ታያት በቃ አንተ ፊላትና እኔ ወስጄ አስተኛታለሁ። አንተ አሁን እንደበፊቱ መስልሃል? ንቅንቅ አትልልህም። ታሪክ አንቺ ታሪክ ትንሽ ግቢ አጥፊና ተኝ። አረጃልዎ ነብሩ መኝታ ጅቡተኝቷበት ነብሩ መኝታ ጅቡተኝቷበት
ሲባንን አደረ ባልሙያ መጣበት አረጎረው 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 ተቀበል አረ ጃልባው አረ ጃልባው የቆመውን ነብር የቆመውን ነብር የተኛው መግደሉ የቆመውን ነብር የተኛው መግደሉ ቦታ በመያዝ ነው በመደላደሉ በላንተ ቦታ በመያዙ ነው በመደላደሉ ረገና 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 ና ና ና ና ና ና ያዝ እስኪ አረ ጃልባው አረ ጃልባው ምን ቃልቻ ቢኮን ባለሶላሃት ምን ቃልቻ ቢኮን ባለሶላሃት ምን መምህር ቢኮን ባለአርባ ዳዊት ምን መምህር ቢሆን ባለአርባ ዳዊት አይገባበት የለም ፍቅርና ሞት አይገባበት የለም ፍቅርና ሞት ረገና 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 አረ ጃልባው አረ ጃልባው አረ ጥረ ጨካው አረ ጥረ ዱሮ አረ ጥረ ጨካው አረ ጥረ ዱሮ ላንተ ሚሻል ብቻ ከማደር አረጅ እንኳን ቀይዱላና ቢመዘዝ ጎራዴ እንኳን ቀይዱላና ቢመዘዝ ጎራዴ ከዛሽ ከእይል ያልቆረጠም ሆዴ ከዛሽ ከቀይል ያልቆረጠም ሆዴ ረገና ረገና ቤቶች ቤቶች አቤት ማን ነው? ደህና አደራችሁ? ደህና አደርክ ወጣቱ። እንደው ምን ነው ምን እግር ጣላችሁ? የኛም አመጣጥ ልጃችሁን ለልጃችን ብለን ነበር የመጣ ነው። ማንን ለማ? የኔ ልጅ ምን ታስኖትን አታውቀውም እንዴ? አውቀዋለሁ። ለምን ታስኖት የእናንተን ትንሿ ልጅ እንድትሰጡን ነበር የመጣ ነው እኮ ተንሳይን። አዎ ተንሳይ ነው መሰል ስሟ። እንደው ያገር ሰው አትቀየሙኝና እሷ እድሜዋም ቢሆን ገና ነው፣ ትምህርቷን መማር አለባት። እኛ እሷን ለማስተማር እናንሳለን ታዲያ? አይ አይሆንም፣ በጭራሽ አይሆንም። ዛሬ ደግሞ ክላሽዋን አልያዛትም እንዴ? ያለውን የወይራ ዱላ አትመለከት ተክላሽ በልጤ በቃ ኑሮ ጫካ ለጫካ ሆነ አይደል? ምን ትለዋለህ? ይህን የመሰለ የገልዳ ጀግና በሴት ተነቀለ አይደል? አይ ሴት
ያሉ ነው የምትለኝ? ተው ግድ የለም ተደናግጦ ነው መሰለኝ። ተመልሰን እንሄዳለን። ቀላል እንከዳለን። እኔ እያለሁማ የማንም ሙሽክት አይነካት። ማን አባትም አይነካት። በጠባይም ሆነ በጉልበት ልጅቷ የኛ ነች። ቢያንስ አንተ እንኳን ዘርክን ታስቀጥላለህ። ለመሆኑ ሌላ ቤተሰብ ተዛሃላቸው እንዴ? ኧረ የላችሁም። ወንድምየውና 3 እህቶቹ ናቸው ያሉት። እነሱም ከአንድ ቤት ነው የሚኖሩት። ተሷ ሌላ 2 ሴቶች አሉ ማለት ነው? አዎ፣ አንዷ ግን ምራቋን ዋጥ አደረገች። ጀግና ናት። አረዲያ ምን የሴት ጀግንነቱ ምላሱ ላይ ነው። አበበ አቤት። ወዲያም የድሩ ዳኛ በሰዓቱ የወር ገቢውን ካልከፈለ አባሯል እያለ ያወራል አሉ። ከፍየል እንጣ ብዬ ነው። እንከተለህ እንዴ? ግድ የለም እኔ በቃለሁ። አብዬ ሽፈራ ግን ከድሩ ዳኛ ጋር ያላቸው ፍቅር የታየ ነው። በጣም እንዲያው እንዴት ያለ ለማሰብ ነው። አሁን አንድ ፍሬ ዝዳሩልኝ ማለት ምን ይሉታል? እኔስ ግራ የገባኝ እሱ አይደል እንዴ? ዞሮ እንደማይሆን አስረግጦ መንገር ነው። እሱንማ በጭራሽ አይሆንም ብዬ እኮ ነግሬያቸዋለሁ። ግን እነሱ አሜን ብለው እንዳልተቀበሉ ያስታውቃሉ። እንዲያው ለመሆኑ ግን ልጁን ታውቃለህ? በደንብ ነው አማው። እሱ ማለት እኮ ቄስ የደበደባ እርጉም እኮ ነው። እውነትህን ነው? ለምን የብዬ ነው ማዋሽሽ? ስማ ወልደ መንፈስ ቅዱስ፣ ዞሮ ድጋሜ ከመጡ ያለውን ነገር ማስረዳት ነው። አንቺ እነሱን አለማዎች ጠቀመሽ። ለመረዳት እኮ አይምሯቸው ዝግጁ ያልሆኑት ሰዎችን ወዲህ ነው ወዲያ ነው ብታያቸው በድንጋይ ውሃ ማፍሰስ ነው። ታዲያ ምን ተሻለን? ዞሮ ልጅቷ እንዳትጨናነቅ አትስማ። እኛ ያለውን ነገር እያየን እንወስንበታለን። ምንድነው? አሳልፉን እንጂ መጀመሪያ ሰላም ተዋቀሉን። በይ ተንሳይ፣ እንዴት ነሽ? ደህና። ቤተሰቦችሽ ነገሩሽ? ምኑን? ለምን እንደሚድሩሽ ነው ማለት። የምን መዳር ነው? ሰው ተሳስተ መሆን አለበት።
ለነገሩ ቢነግሩሽስ ምን ለውጥ ሊመጣ? ለማንኛውም እሑድ ለሽማግሌ ልከና ወንድምሽን እያሰብክበት ነው ወይ በይል። አዱልዘ ደፋር እንዴ ምን ሰላም አይደለም እንዴ? ታዲያ ምን ሆነሻል? ታሪክ ምን ሆነ ነው? ምን ሆነ ነው ያልኩሽ እኮ ነው ታሪክ። የአቶ ሽፈራው ልጅ መንገድ ላይ አግኝታ ነው ነበር። እና ምን አላችሁ? ሽማግሌ ልክ ያለውና አስቡበት ሲል ነበር። አይዞሽ ትንሳኤ አይዞሽ። ምን የሚያደርግሽ መስሎሽ ነው? እናንተ ጋር ወርታችኋል እንዴ? ረታ ጋር ነው ያወሩት። እና ምን ብሏቸው ነው? አንቺ ደግሞ ምን የሚላቸው መስሎሽ ነው? በጭራሽ እንደማይሆን አስረግጦ ነግሯቸዋል። እና መረገታችበት ነው የምትለኝ? አንተ ሰው አትሆኝም እንዴ? አትደርስብኝ። ሳባር ከመመልስላት ኖሮ እሱ መች ጠፋኝ። ሴት ሆናብኝ ነው እንጂ። እሱስ ልክ ነህ። ሴት እንዴ በዱላ ሳይሆን በፍቅር ነኝ። ምነው ሰላም አይደለም እንዴ አበበ? ሰላም ነው። ሰደፉ ምን ነክቶት? እድር የከፈልኩበት ደረሰኝ ነው። እግዚአብሔር ይመስገን። ምን ነው ገበይ? ማስቲ ቁጭ በል። ምን ነው ሰላም አይደለም እንዴ? ምን ሰላም አለ? ያቶ ሽፈራ ልጅ ምን ታስኖት? ዛሬ ለተንሳይ መንገድ ላይ አግኝቷቸው ነበር። እና ምን አረጋቸው? እሱስ ምንም አላረጋቸው። ተንሳይ ላገባሽ ነው ብሎ አስደነገጣት። ወይኔ አሲዳም ልጅ። ሀሳብኛ የፈቀደ መስዋዕት እያለቀሰኝ ነው። ብነግራትም አልሰማኝ። የኔ እናት ምን ታርገው ብለሽ ነው? ልጅም አይደለች። ቆይ ግን እሱ ሰውን ቆኖ እንዲህ የሚያደርገው? ተይ ባላ ግን አርፍ ካለና ተደረሰባት የምሰራው እኔ ነኝማ። አንቺ አርፈሽ ተቀመጭ። ተሆነ ምን ያለው ለእናንተ ብዬ እንጂ እንዲህ አንገት የመድፋቴ በእናንተ ከመጡብኝማ አይኔንስ ቢጓጉጥኝ ይመለሳለሁ። እንዴት ዋልሽ? ደህና ዋልክ?
ከወዲያ ጀምሬ ሳይሽ አቀርቅረሽ የተከዝሽ ነው ይመስለው። ሰላም አይደለም? አይ እንዲው ነው። ደግ ነኝ። ምንም ቢሆን የክፉ ቀኔ ነሽ። የጠላሽ ውለታ አለብኝ። አይ አንተ እውነት አሁን ተርፎ ለሚደፋ ነገር ከውለታ ቆጥረኸው ነው? አይውልሽ የውለታ ትንሽ ትል የለውም። ለማንኛውም የማግዝሽ ነገር ካለ ንገሪኝ። እኔ ከዚሁ አካባቢ አልጠፋም። እሺ እግዚአብሔር ይስጥልኝ። በይደህ ነው። አሜን። ተንሳይ ነስቲ ምን ሆነሽ ነው ያኮረፍሽኝ? ነው ብለሽ ነው የማይረባ ሰውዬ አስጨነቀሽ አይደል? ወንድምሽን አስቢበት በይው ብሎኛል። ምን ልትለው ነው ታዲያ? እኔ የምለው ነው አውቃለሁ። ማወቅ ያለብሽ ነገር ቢኖር አንድና አንድ ብቻ ነው። እኔ በህይወት እስካለሁ ድረስ ማንም ንክች አያደርግሽም። ሰማሽ? አዎ፣ ግን አስቢበት በይው ያሉኝ ደግሞ ይመጣሉ ማለት ነው? ሊመጡም ላይመጡም ይችላሉ። ግን የሚጠብቃቸው ምላሽ አንድና አንድ ብቻ ነው። አይሆንም፣ ተምራ ተመርቃ በራሷ ፍላጎት ነው የምንድራት ነው የምላቸው። እሺ በጠዋቱ ለከፈኝ። ቀሳቲም እንደው ለሰበቡ ነው እንጂ ሜዳ አይደል? በእሺ ግቢ፣ እኔ ካመጣ ይበቃል። ብቻሽን ልትሄጂ? ምን እንዳልሆን ሂጂ ግቢ። ምን ራሳሽ? እንዴት አደራችሁ? እንዴት አደርክ? ምራቴን እኮ ልተዋወቃት ብዬ ነበር የመጣሁት። ተሳስተሃል አቶ ሽፈራው። ተንሳይ ምራትህ አይደለችም፣ ልትሆንም አትችልም። እንዴት ማለት? ተንሳይ እድሜዋም ገና ነው። ማግባት የምትፈልገው ትምህርቷን ሲጨርስ ነው። በባለፈው እኮ የተግባባ መስሎኝ ነበር። በአጭር አማርኛ ጥያቄውን አንቀበልም እያላችሁ ነው? በትክክል። በጣም ጥሩ። ስለዚህ በእኛ በኩል ያለውን እንንገርህ። ዳግመኛ ተመልሰን አንመጣም። እናንተ ግን ተመልሳችሁ ትመጣላችሁ፣ እርግጠኛ ነኝ። በቃ የሰውዬ በግልጽ ነገር እየፈለገን ነው ማለት ነው። አዎ፣ ለማንኛውም ጠንቀቅ ማለት አይከፋም። ወንድምየው እኮ ነው በጣም የወገመው። አፈሪ ብላ ውሽክት። ለመሆኑ ምን ልሁን ነው የሚለው?
ትምህርቷን ትጨርስ፣ ትምህርቷን ካልጨረሰች አታገባም ነው የሚለው። ደግሞ ለሴት ትምህርት አሁን እንደው የትኛዋ ሴት ነው ተመራ ሀገር የለወጠችው? ያቺ እነሱ ጉዳይ አይደለች እንዴ? መስፍን የጥፊ ጌታ ነች። አወካት? አሃ ይችናማ እናስጠጋችልህ። ብድሬን የምመልስባት ሰዓት አሁን ነው። ባልደገመችህ እሱን ተወው ለኔ። በሉ እንግዲህ ሌላ ሰው እንዳያያችሁ። ሽፈራው ከተያየውን ቆየን አይደል? አንተ እባብ ምን አባል ስራ ነው የመጣው? ሙትቻ አፈሙዝን ወደ አንተ ያዞርኩት ያጫውት መሰለህ እንዴ? ምን ፈልገህ ነው የመጣው? መቼም ቢሆን ልደፋ እንደምችል ላረጋግጥልህ ነው የመጣው። ምን ለካ ብታረገኝ የሚደርስብን ታውቃለህ? ያ ልጅህና ውሽቅት ጓደኞቹን ተማምነህ ከሆነ በየቀኑ ነው የማልፋቸው፣ አቅቶኝ እንዳይመስል። ድሮም ቢሆን አንተ የተንኮል ጉሬ ነው። ዛሬ ብቻዬን መሆን አይተህ ታጠቀ መጣ። እኔ እሸቴ ብቻህን መሆን ከሰው ጋር ቁመ የለኝም። ብቻ ግን ከአሁን በኋላ ድረስብኝና ጋሼ ሙት አልምርህም፣ አፈነድሃለሁ። ወይኔ ወንዱ ወይኔ! ቀስ እያልሽ አመምሽኝ እኮ። ከዚህ በላይ እንደቀስ ልበል? ታሪክ ምን ነው ቆየች? ወንዝ አይደለም እንዴ ሄደው? አዎ ቆየች። አንተ ወይ እንግዲህ ጸጉሯን እየታጠበች ይሆናል። አረ ትላንት ነው የታጠበችው። እንዲህ ወይ ታዲያ ሄደሽ አይት ታረጋት እንዴ? በጣም ቆየች። ይሻላል። እሺ በአንቺው ልሽ ራስሽ ሞክሪ። ያዡ ምን ነው አብቤ? ምን ነው ደህናማ አይደለህ እንዴ? ያሽወላካ መጥቶ ነበር። እሸቴ ነው? አዎ አሁን እንደፍቼ መሄድ ይችል ነበር ብለኝ ሄደ። መሄዳችንን አጥኑ። ይሄ የተረገመ እሱን ሰውዬ አንደኛችሁን ክች እንዳታረጉት። እኔ ወራቸው ወይ ሄጄ እገለዋለሁ ወይ እሱ ይገለኛል። ምን ነው ወንዝ ጀሪካኑን ብቻውን ያገኙት እንዴ? ማለት ታሪክ ቦታ ላይ ገለች። አታረግ ታሪክ ምን
ቆይተሽ ነው ታሪክ ወላዲቷ ታሪክ ታሪክ እንዴ ኑጡ እናንተ ሴት ሁላ እናንግፈኞች ሞኝ ነህ እንዴ? ብቻህን ትጋፈጣለህ? ጠብቀው ቋጥተው ነበር። አረ እንደው ዛሬስ ሞቼ ቢሆን ይሻለኝ ነበር። ትሰማለህ? እኔን ለመግደል ሲሞክሩ ድፍን ዓመታት ተቆጠሩ። እኔን ግን ጫፌ ነክተውኝ ያውቁ። ያም የሚሆነው በመጋፈጥ አይደለም በብልሃት ነው። እሺቲ እኔ ተጋፋጭ ሆኜ እንኳን አልነበረም በማይመጣው መተውብኝ እንጂ
ለመሆኑ እኔን ታውቀኛለህ? እንዴታ እንኳን እኔ ድፍን ሀገር ይዋደል እንዴ የሚያውቅህ? ቆይ ምን አርገው ነው እንዴ? እናቱ ሽፈረው ትንሿን እህቴን ለልጄ ካልዳርክልኝ ሲለኝ እድሜዋ ገና ነው ብዬ መለስኳቸው። እነሱ ስለካ ለምንም ቢተባልም ብለው ሌላኛዋን እህቴን አልደፈሯትም መሰለህ? ወይኔ አይኛ አውሬዎች ሴት መድፈር ጀግንነት አድርገውት ነው። አበላነቴን ረስቼ ስራስሬን የምለው እኮ አሳዳጊ የላቸውም እህቶቼ የትም እንዳይበተኑ ብዬ ነበረ። ወጣቱ ተረጋጋ፣ ስሜት ያትሁን። ለእህቶች ስትል ብልኩን በልና አሁን እንሂድ። ለዛሬ እኔ እንግዳ ትሆናለህ። ወደ ቤት መሄድ የለም ና። አራት አመት ነው አመሸገው። አዎ አመሸ። የእህቱን አይን ማየት ከብዶት ይሆናል እንግዲህ። በቃ ይመጣል ማለት ነው። ይመጣል አታስቢ። እንደ አምላክ ፈቃድ ሁሉም ሰላም ይሆናል። አይዞሽ አታልቅሽ። ነይ ነይ ጋ ነይ። ምን ነው የገልዳው ኢየሱስ? ምን ነው ምን አልኩ? ምን ነው በእነሱ ባትፈትነኝ? እና ሁሌም እዚህ ነው የምታረው? አይ አንተ ነገር ያለበት ሰው ምን ቋሚ ማደር ያለው ብለህ ነው? እሱስ ልክ ነው። ለመሆኑ አቤል ሌላ ወንድ የላችሁም? አዎ የለም፣ እኔ ብቻዬን ነኝ። ታዲያ እንዲህ የለህኝ የሆንከው የቤቱ መብራት ሆነህ ነው? ከነደሞ ሳያት ምንም ነገር እኮ ነበር ማሰብ ያቃተኝ። ሌሎቹን ሁሉንም ማሰብ አለብህ። አንተን ቢያጡ የባሰ ነው የሚጎዱት። በአንድ አይን አፈር ጨዋታ የለም ጀግናው። ቀላል አንድ አይን። ዞሮ ዞሮ ወጣትነት እሳት ነው። ወይ የሚያስፈልግህን ወይ አንተን ታበስልበታለህ። ተግባባን ጀግናው? የታድረህ ነው ወጣቱ? ቆይ ፍላጎታችሁ ምንድነው እናንተ? እሱንማ ለማሟላት ጊዜ ተሰጥቶ ነበር። ኧረ ተው አላስሩን አትበሉኝ። ለእህቶችስ እንኑርበት። ተውኝ በቃ ተውኝ። ለእሱ እንኳን አርፍደሃል። ትናንትና ያንን ማድረግ አልነበረም።
ወንድሜ ወንድም አለ ይኸውልኛ ብለህ ራስህን ከሰዋህ እንደ ቀልድ 3 ቀን ሆነ። እንግዲህ በቃ ቀን መቁጠር ነው። ሁሉም ነገር ባንተ ይበቃል። እኔ እንኳን ለእህቶቼ ስላረፌ ልቀመጥ ብዬ ነው መቀመጥ ሞክር። ሆዴ ይሻለልሻል አልቻልኩ። ያንን ሰይጣን የሆነ ሰውዬ ደግሞ ከነ ልጅ ፈልግ ያገኛቸዋለሁ። ቀሪውን ነገር የተመለስኩ እንደሆነ እነግርሃለሁ። ደግሞ በእርግጠኝነት እመለሳለሁ። ጤና ይስጥልኝ። አሃ በተራሽ ልታስደነግጪ መሆኑ ነው? አይ ተይው አልጠፋም ስላልከኝ ነው የመጣሁት። ካጠፋው ኤርታ አይገባም ሰእልን ነው። ለመሆኑ ሙሉ ትጥቂያሹ በሰላም ነው? የሰላም አይመስልም። ታላቅ ወንድሜን አጥቼው ነው። እግዚአብሔር ያጽናሽ። አሜን። እሱን ያጥነው። የማግዝሽ ነገር ካለ ጠይቄኝ ስላልከኝ ነበር የመጣሁት። አግዝሻለሁ። ምን ገዶሽ? ነይ አረፍ በይ። ቁጫት ሃይ ግድ የለም ይሁን። ወጣትነት እሳት ነው። ወይ የሚያስፈልግህን ወይ አንተን ታበስልበታለህ። ተግባባን ጀግና? እሱን ዕቃ ካሁን በፊት አውቀዋለሁ ልበል? ሃይ ተመሳስሎብህ እንዳይሆን ተቀምጦ የኖረ ዕቃ ነው። ሟች ወንድሜ ነው ሰሞኑን ይዞት ነበር። ያመሰይ ልጅ ደፉት አይደል? ምን አልኸኝ? ወዲህ ነው። ታዲያ ምን እንዳግዝሽ ነው የፈለግሽው? መልካም መንገድ።
አየኸው? ፈሪ ጀርባውን ነው የሚመታው። ምን ታዝናት ልጄ? ልጄ ምን ታዝናት? ያ ወንድምሽ ማን ነበር ስሙ? ረታ ነው። ለኛ ለእህቶቹ ሲል ራሱን ሰዋ። ብቸኛ ወንድማችን ነበር። ከአሁን በኋላ ብቸኝነት የለም። ጠላታችሁ ጠላቴ ነው። ለማንኛውም ነገ ትልቅ ስራ ይጠብቅሻል። ነይ አረፍ በይ። ተየቴ ተኝቼ ተማሰላሰል በኡሜ ማሰላሰል ይሻለኛል። ሆይ በይ እንግዲህ እንዳልሽ። እናንተ ብዬ እንጂ እንዲሁ አንገት መድፋቴ። በእናንተ ከመጡብኝማ አይኔንስ ቢጓጉጥኝ ይመለሳለሁ። ዳረ ግን ውርደት እኮ ነው፣ ውርደት ነው። ሴት እኮ ዘመተብን። አንድ ልጅን እኮ በላችን። ዶሎሞኑ ቤት ሄዳችሁ ነበር? አዎ ሄደን ነበር። አገር ለቀው ጠፍተዋል መሰለኝ። ቤቱ ዝግ ነው። የትም ቢገቡ አያመልጡኝ፣ የትም። ይህ ልጅ ደምማ ደመ ከልብ ሆኖ አይቀርም። አይ ጀግና ትርበተበታለህ አይደል? አይ ሰይጣን ምላጩን ብስበው ምን ያህል ደስተኛ ነበር። አንተን ግን እኔ ሳልሆን ስራ ነው የሚገልህ። ና ጨርስኛ። ምን ያስቀረኝ ነገር አለ? ስራህን እንዴት አየኸው? ደህና ዋላችሁ? እንዴት ዋላችሁ? እንዴት ናችሁ? እህቶቼ እናንተ ጋር እስካሁን ስላቆያችሁልኝ በጣም አመሰግናለሁ። ምንም ችግር የለ። ለህልህማ ጉርብትናችን እንደ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን አሜን። በእውነት ውለታ መላሽ አድርገኝ። አሜን አሜን።
ነው።